ዛሬ በብዙዎቻችሁ ጥያቄ መሰረት በፌስቡክ ላይ ቪዲዮዎችን በመልቀቅ በየወሩ ከፍተኛ ክፍያ የምናገኝበትን መንገድ ከመጀመሪያው ጀምረን ደረጃ በደረጃ እናያለን። ብዙ ሰዎች ፌስቡክ ላይ ቪዲዮ ለቃለሁ ግን ክፍያ መጀመር አልቻልኩም፣ የፖሊሲ ጥሰት ይልብኛል ብለው ያማርራሉ። ለዚህ ነው ዛሬ ስራችንን ከመሰረቱ የምንጀምረው። ገንዘብ የሚሰራ ስኬታማ የፌስቡክ ገጽ እንዲኖረን መጀመሪያ መሰረቱን ማስተካከል አለብን። አሮጌ አካውንታችሁ ላይ ከዚህ በፊት የለቀቃችሁት የሙዚቃ ኮፒራይት፣ የኮሜንት ማስጠንቀቂያ ወይም የተለያዩ የፖሊሲ ጥሰቶች ሊኖሩ ስለሚችሉ አሁን አዲስና ንጹህ የሆነ አካውንት መክፈት ግድ ይለናል። ዝግጁ ከሆናችሁ ወደ መጀመሪያው ደረጃ እንለፍ። በመጀመሪያ አዲስ የኢሜል አድራሻ መፍጠር ነው። ወደ ፌስቡክ ከመሄዳችን በፊት ፍጹም አዲስና ንጹህ የሆነ የጂሜል አካውንት መክፈት ይመረጣል። ይህ ኢሜል ለፌስቡክ ስራችን ብቻ የምንጠቀመው ልዩ አድራሻችን ይሆናል። እንዴት እንክፈት? ስልካችን ላይ ወይም ኮምፒውተራችን ላይ በመግባት mail.google.com ወይም የጂሜል መተግበሪያውን በመክፈት ክሬት አካውንት የሚለውን በመንካት ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን። ቀጥሎ መረጃዎችን መሙላት። እዚህ ጋር ስማችንን ከናያት ስማችን በትክክል እናስገባለን። በመቀጠል ጠንካራ የይለፍ ቃል ወይም ፓስወርድ እንሰጠዋለን። ይህንን አዲስ ኢሜል ከከፈትን በኋላ በስልክ ቁጥራችን ቬሪፊኬሽን ኮድ በማስገባት ቬሪፋይ እናደርጋለን ወይም እናረጋግጣለን። ይህ የሚጠቅመው ወደፊት የፌስቡክ ገጻችን ትልቅ ደረጃ ላይ ደርሶ ክፍያ ሲጀምር አካውንታችን እንዳይጠለፍ ወይም ሃክ እንዳይደረግ ፍጹም አስተማማኝ ጥበቃ ለማድረግ ነው። አሁን ወደ አዲሱ የፌስቡክ አካውንት አከፋፈት እናልፋለን። አዲሱን የጂሜል አድራሻችንን ካዘጋጀን በኋላ ቀጥታ ወደ ፌስቡክ መተግበሪያው ወይም ፌስቡክ አፕ ወይም ወደ ድህረ ገጽ እንሄዳለን። በፌስቡክ መግቢያ ገጽ ላይ ክሬት ኒው አካውንት የሚለውን አረንጓዴ ቁልፍ እንጫናለን። የስም አሞላሉ ላይ በጣም ጥንቃቄ ማድረግ አለብን። በፌስቡክ ላይ የውሸት ስም ወይም ፌክ ኔም መጠቀም የለብንም። በትክክለኛ መታወቂያችን ወይም ፓስፖርታችን ላይ ያለውን የመጀመሪያውና የአያት ስም በትክክል እንሞላለን። ለምን ካላችሁ ወደፊት ፌስቡክ ክፍያ ሊከፍላችሁ ሲል የባንክ አካውንትና መታወቂያችን ስለሚጠይቅ ሁለቱ መካከል ያለው ስም አንድ አይነት መሆን ስላለበት ነው። እድሜ፣ ልደትና ዓመተ ምህረት ስንሞላ እድሜያችን ከ18 ዓመት በላይ መሆኑን እርግጠኛ መሆን አለብን። ከ18 ዓመት በታች የሆኑ አካውንቶች በፌስቡክ ሕግ መሰረት ገንዘብ መስራት ወይም ሞኔታይዝ መደረግ አይችሉም። ከዚያም ስልክ ቁጥር ወይም አዲሱን ኢሜል በመጠቀም አካውንቱን መክፈት እንችላለን። እኛ ግን የከፈትነውን አዲሱን የጂሜል አድራሻ አስገብተን እንድንቀጥል እናድርግ። ፌስቡክ ወደ ኢሜላችን የሚልከውን የማረጋገጫ ኮድ ወይም ቬሪፊኬሽን ኮድ አስገብተን አካውንታችንን እናነቀዋለን። አሁን አዲስ የፌስቡክ አካውንት ከፍተናል ማለት ነው። ከዚህ አካውንት ጋር አያይዘን አዲስ የፌስቡክ ፔጅ እንከፍታለን። አስተውሉ፣ መጀመሪያ የከፈትነው የፌስቡክ አካውንት ወይም የፌስቡክ ፕሮፋይል ነው። ወደ ዋናውና ንጹህ የሆነውን የፌስቡክ መግለጫ ፕሮፋይል አዘጋጅተን ከጨረስን በኋላ በፌስቡክ ሕግ መሰረት ክፍያ የሚጀምረውንና ቢዝነስ የሚሰራውን ፌስቡክ ገጽ እንከፍታለን። ስለዚህ አሁን ገጻችንን መክፈት እንጀምር። የፌስቡክ አካውንታችንን ከከፈትን በኋላ በቀጥታ ወደ ፕሮፋይል በመሄድ በላይኛው ጥግ ያለውን ባለ 3 መስመር ሜኑ ውስጥ እንገባለን። እዚያ ውስጥ ፔጅስ የሚል የባንዲራ ምልክት ያለበት አማራጭ እናገኛለን። እሱን እንጫናለን። በመቀጠል በስተላይ በኩል ክሬት ወይም ክሬት ኒው ፔጅ የሚለውን ምልክት እንነካለን። በመቀጠል ጌት ስታርትድ የሚለውን እንጫናለን። በመቀጠል የምንፈልገውን የገጻችንን ስም እንሰጣለን። ስሙ አጭር፣ በቀላሉ የሚታወስና እናንተ ከምትሰሩት የሥራ ዘርፍ ወይም ኒሽ ጋር የተገናኘ መሆን አለበት። ለምሳሌ ስለ ቴክኖሎጂ የምትሰሩ ከሆነ የስሙ ማጠቃለያ የቴክኖሎጂ ስሜት ያለው ቢሆን ይመረጣል። የሥራ ዘርፍ ፌስቡክ ገጻችሁን ስለምን እንደሆነ የሚለይበት ካታጎሪ ይጠይቃችኋል። ለምሳሌ ዲጂታል ክሬተር፣ ቪዲዮ ክሬተር ወይም ኢንተርቴይንመንት ዌብሳይት የሚሉትን በመምረጥ ክሬት የሚለውን ቁልፍ እንጫናለን። በመጨረሻም እንኳን ደስ አላችሁ። አሁን ገንዘብ ሊሰራ የሚችል ንጹህ መሰረት ያለው የፌስቡክ አካውንትና የፌስቡክ ገጽ በተሳካ ሁኔታ ከፍተናል ማለት ነው። ይህ ገጻችን ገና ጨቅላ ስለሆነ በቀጣይ ብዙ ማስተካከያዎች ያስፈልጉታል። በቀጣዩ ክፍል ደግሞ የገጻችንን የፍለጋ ዕድል ለመጨመር እንደ ባዮ፣ ፔጅ ዲስክሪፕሽን፣ አድራሻዎችና ማራኪ ፕሮፋይል እና የጀርባ ፎቶዎችን እንዴት እንደምናዘጋጅና እንደምንሞላ በዝርዝር እናያለን። ይህ ቪዲዮ ከተመቻችሁና ጠቃሚ መረጃ ካገኛችሁበት ላይክ ማድረጋችሁን እንዳትረሱ። በቀጣይ ክፍሎችም ፌስቡክ እንዴት እንደሚከፍል፣ ቪዲዮዎችን እንዴት ኮፒራይት ሳይኖራቸው መጫን እንዳለብንና ተከታዮቻችንን በፍጥነት የማሳደጊያ ስልቶችን ይዤላችሁ እመለሳለሁ።